አባታችንን የኔታን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አምላካችን እግዚአብሔር በጤና ያጠብቅልን። እንግዲህ እኔን ያህል እንደው በእውነት አባት ያስተምራሉ ብዬ አልገመትኩም። ምክንያቱም ሌሊቱን ሙሉ ማህሌት ከሚድናይት ጀምሮ ነው አባቶቻችን ማህሌት የቆሙትና ሌሊት ሙሉ ጩኸት ቀላል አይደለም። አንን ሲያረጉ እግዚአብሔርን ሲያመሰግኑ አድረው እንደገና ደግሞ እንዲህ አይነት ልዩ ጣዕም በእውነት ልብን የእመቤታችን እርገት በልዩ ነገር ያስተማሩን አባታችን እድሜ ይስጥልን፣ እግዚአብሔር በጤና ያጠብቅልን። አባቶቻችሁ ጸልዩ፣ እልል በሉ፣ እግዚአብሔርን አመስግኑ። ቀላል አይደለም በእውነት እንደነዚህ አይነት አባቶች ስናገኝ እግዚአብሔር ልናመሰግን ይገባል። እድሜ እንዲሰጣቸው በጤና እንዲጠብቅልን። ሰው ተክተው አንዳንዴ መተካት አለበት። በእርግጥ ልጆቻችንን እያስተማሩልን ነውና በበለጠ ስራ እንዲሰሩ እግዚአብሔር ይጠብቅልን። አሁን የምንሄደው እነዚህ ህፃናት ልጆች አሉ። ሊቀ ኃይላት መምህር ፍሬ ሰውን አንድ ጊዜ ቆይቷል ቀረባሉና መዝሙር መዘመር እንፈልጋለን ብለው ጠየቁ። መምህር ደግሞ እንግዲህ እሺ ነው የሚለው፣ እሺ አላቸው። ከዛ ከብዙ ጊዜ በኋላ ዘንግቶታል። አምጥተው ዛሬ በእውነት ደግሞ አጠያየቃቸው ይገርማል። በአግባቡ ነው የመጠየቂያ ወረቀት ተጽፈው ነው የመጡትና መዘመር እንፈልጋለን ብለው ስማቸውን ሁሉ ጽፈዋል። በእውነት እግዚአብሔር ይስጥልን። ያው አውደ ምሕረት ላይ እንዘምር ማለት እግዚአብሔር እናመስግን ብሎ በልጆቻችን አንደበት ሲነገር ለየት ያለ ነው። በእውነት እግዚአብሔር በእነሱ ንጹሕ ልቡና ያላቸው ናቸውና እግዚአብሔር ሲመሰገን ደስ ይላልና አሜን። ሎዛ አሜን። ኢዲያና ቤቲ ናቸው። ወደዚህ ኑና አንድ ላይ ዘምራላችሁ። Hello. To the left more. አሁን ላደርግ Hello. Hello. በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? ዛሬ መዝሙር እኛ ዘምራለን። በአብ በወልድ በመንፈስ ቅዱስ ስም በእመቤታችን በድንግል ማርያም አማላጅነት አምነን
አረዶ በእውነት እነዚህ ሕፃናት እስቲ የበለጠ እልል በሉላቸው፣ እልል በሉላቸው። ክብር ምስጋና ለመድኃኔዓለም ይሁን። እንደነዚህ አይነት ልጆችን የሰጠን እግዚአብሔር ይባረክ። ምስጋና ለሱ ይሁን። አሜን በሉ። እንደው በእውነት አንዳንድ እዚያው ምሕረት ላይ ብዙ ጊዜ እንናገራለን። አሜን እኮ ማለት ሚስጥሩ በገባቸው